ባየር ሙኒክ ያገኛቸውን የተለያዩ የሻምፒየንስ ሊግ ጨዋታዎችን ያሸነፈበትን ዋንጫ ማለት ነው ዋንጫዎችን እስቲ ለማየት እንሞክራለን። እንግዲህ አብራችሁን ተከታተሉ። ሰላም እንዴት ናችሁ? ተከተሉ። ወደ አሊያንስ አሬና እየሄድን ነው የቀረብን ነው። እንግዲህ በጣም ይገባዋል። በጣም ደስ የሚል ሲቪል ቦታ ነው። ፀሐዩም ደግሞ እንደድሮ ነው። ዛሬ ቆንጆ አየር ላይ ነው ያለነው። ወደ ውስጥ ገብተን ጎበኝ ይሆናል። ተከተሉ። እንደኔ አንድ ቀን ታዩት ይሆናል። ምን ይታወቃል? ከባድ በዚህ ጋር ላይ ደግሞ ወይ ሌላ የሚያስገባ ክፍል መስሎኝ ነው። ቫሌንሲያ፣ ባርሴሎና ያምልኮ ነው የሚመስለው። አረላ ይሄ የቡንደስሊጋ ምንም እኮ እንዳለ ግን ብዙ ከዛኛው ዋንጫ ይሄ አያምርም። ሰዎች አሉ እዚህ ጋር አሁን ለምሳሌ በግሩፕ በጋይድ ዙም እያደረኩ ላሳያቸው መሰለኝ። እዚህ ጋር በግሩፕ ምን ያህል ቢዝነስ ነው ምን ያህል በግሩፕ እንዴት እንደሚጎበኙ በጣም ዙም አድርጌዋለሁ። እና በቃ በግሩፕ ሆኖ ሁሉም ጋይድ አለው። በእንግሊዘኛ የጀርመንኛና የእንግሊዘኛ አለ። ለብቻም ደግሞ የሚገባው ያለ ጎብኝ። እኛ ያለ ጎብኝ አልፈለግንም። እኛ ብዙ ሰዓት ይፈጅብናል፣ ሙዚየሙም ለመጎብኘት ሰዓት ይፈጅብናል ብለን ስላሰብን እንደዛ አላደረግም። እና መጥታችሁ ብታዩት በጣም አሪፍ ነው። እዚህ አካባቢ ያሉ ሰዎች በጣም ትልቅ ነው፣ ግዙፍ ነው ስቴዲየሙ። እውነት ለመናገር በጣም ግዙፍ ነው ይመስለኛል። 60 ሺህ ይሆናል፣ 60 ሺህ በላይ በጣም ትልቅ ነው። ለእኔ ለመጀመሪያ ጊዜ ነው እንደዚህ ትልቅ ስቴዲየም ሳይ። ሰላም እንዴት ናችሁ ቤተሰቦቻችን? ዛሬ በጣም ትልቅ ቀን ነው። ከምወደው ከውድ ወንድሜ ብዙ ታሪክ አብረን ካደግነው ወንድሜ ከልደቴ 2 ቀን በኋላ ዛሬ በጀርመን ሙንሽን ከተማ መተናል። በጣም ደስ የሚል ጊዜ እያሳለፍን ነው። ስቴዲየሙን እየጎበኘን ያለ ነው። በጣም እሱ ያው ከሚያደንቃቸው ክለቦች ነው። ያው ደጋፊ ባይሆንም የሙኒክ የማንቸስተር ቀንደኛ ደጋፊ ነው። ግን በጣም ደስ በሚል ሁኔታ ያው በእግር ኳስ ያለፈ ሰው ነው። እያየን እየጎበኘን እንገኛለን። በጣም ተደስተናል። ቤተሰቦቻችን እናመሰግናለን። ያው ይህችን ታሪካዊ ቪዲዮ ለማስቀረት ነው። ወንድም የምታስተላልፈው መልእክት? ያው እንግዲህ በጣም ደስ ብሎኛል። ከወንድሜ ጋር መጥቼ ጀርመን ላይ ጎብኝቼ ከ10 ዓመት በኋላ ነው ደግሞ የተገናኘ
በዛ ላይ ደግሞ ይህን የመሰለ ስቴዲየም መተን ጎብኝተን ብቻ በጣም ደስ ብሎኛል። ያው እንግዲህ ወንድም ያስደስተኛል፣ ደስ ይበለው እሱ። በጣም ደስ ብሎናል። ቤተሰቦቻችን እንወዳችኋለን። ጂ7ኖችም ለምንድን ነው ሰው እንደዚህ ቢጎበኘው? ለምንድን ነው ለየት የሚያደርገው? የምደግፈው ቡድን ባይሆንም ግን ያው ከጀርመን ውስጥ ካሉ ምርጥ ቡድን ጋር ሻምፒዮንስ ሊግ ላይ ተፎካካሪ ስለሆነ እነ ማድሪድን እነ ባርሴሎና ሊፈትን ይችላል የምትለው ቡድን አውሮፓ ውስጥ ሙኒክ ነው። ስለዚህ ሊጎበኝ ይገባዋል። የበላው ሻምፒዮንስ ሊግ ከማድሪድ ቀጥሎ ይመስለኛል። ከማድሪድ ቀጥሎ ሁለተኛ ናቸው ላይ የሚመስሉት አይደለ? ሙኒክ ይመስለኛል። ያው በቡንደስሊጋው ደግሞ ዝም ብሎ ቀድሞ ነው የሚሰጡት። ቀድሞ ነው። የመቼውን ታስታውሳለህ? ለምሳሌ አሁን በሻምፒዮንስ ሊግ በእንትንም ቢሆን ሳይ 99 ማንቸስተር ከአንድ ለባዶ ከሙኒክ ጋር በ3 ደቂቃ እሱን አስታውሰዋለሁ። እንደውም ማን ነበር ያገባው? ፒተር ሽማይክል እያለ ነው። ፒተር ሽማይክል በረኛ አለ። የድሮ እኮ ነን እኛ አለ። የድሮ እኮ አለ። ሼሪንጋም በእጁ ያገባው ነው። ቤቢ ፌሱ ማን ነበር? እንትና ነው ሶልሻር። እንደውም አሰልጣኝ ሆኖ ሶልሻር እንትና ኒውካስል ማን ነው እንትን በሚልበት አሌቼር ረጁን በሚሰቅልበት ሰዓት እሱ ያው በእንትን ውሰዱልን ባለንሸራ በጣም ያምራል። እስቲ ቪው በጣም ቪዲዮ ላይ ራሱ ያምራል። ያችን አስገባ አንድ ላይ ደስ ይላል። ወደፊትኛ ለሀገራችን የምንመኘው እንደዚህ አይነት የሚጎበኝ ስቴዲየም እንዲኖረን ነው። አሁን አይተሃል እንዴት ገቢ እንደሚያገኝ ምን ያህል ገንዘብ እንደከፈለ እንግዲህ ትኬቱን ላሳያችሁ። ምን ያህል ገንዘብ እንደሚያገኙ ይሄ ሰው የለፋበትን ነገር ማስጎብኘት ገንዘብ ማግኘት እንደሚችሉ በጣም ትልቅ ምስክር ነው። አሁን እኔ ከዚህ የተረዳሁት ነገር እነሱ ስቴዲየሙ አይደለም እየተጎበኘ ያለው የሰሩት ታሪክ የበሉት ዋንጫ ያደረጉት ነገር እንዳለ ያው ሰው እንዲጎበኝ ያደርገዋል እንጂ ስቴዲየም የትም ቦታ ሄደ ትክክል። ከኋላ ያለው ታሪክ በጣም ወሳኝ ነው። ፍራንክፈርት እያለ ነው ወደዚህ የመጣ ነው አይደል? ስለ ታሪኩ ብለን ነው ታሪኩ። ያው ማንም ሰው ቢሆንም ጀርመን ሲባል ቀድሞ የሚመጣለት ባየር ሙኒክ ስለሆነ ነው። ለዛ ምን የመጣ ነው እንግዲህ በጣም ያምራ። እንዴት ነው? አሪፍ ነበር። ደስ ብሎኛል። እንግዲህ ለመጀመሪያ ጊዜ ከወንድሜ ጋር ጀርመን ላይ መጥቼ ይሄን እዚህ ሀገር የኖረውም እዚህ ከተማ ያለውም ሰው እኮ አየው ይሆናል። ለኔ ግን ትልቅ ነገር ነው። ያው በእግር ኳስ ውስጥ ያለፍኩ ሰውም ስለሆንኩ እኔ በጣም ትርጉም ያለው ነገር ስለሆነ ነው በጣም ደስ እንዳለኝ። ግን የአሊያንስ አሬና ጉብኝታችንን አጠናቀን ወደ ከተማችን እየተመለስን ነው። እዚህ በጣም የሚያምር ጊዜ ነበረ። ቆንጆ አየር ነው። ዋው በጣም ነበር ደስ የሚለው።